ذو شأن ለየት ያለ ትልቅ ቦታ ያለው ነገር ቢሆን እንጂ ለምን የአንድ ሰው ትርፋማነት የአንድ ሰው ነጃህ የአንድ ሰው ስኬት ያለው በጊዜ አጠቃቀም ውስጥ ነው مثل الدنيا ምሳሌ መውሰድ እንችላለን የልብ ሰው አላህ Subhanahu Wa Ta'ala በሊፋቱ ልክ ነው ዱንያን የሚሰጠው ጀነትን አላህ ብዙ ቁርአናዎች ስለ ጀነት አውርቶ ኮንክሉዥናቸው መደምደሚያቸው ጀዛአን ቢማ ኩንቱም ተዕመሉን ይላል በሰራችሁት ስራ ልክ በዛ ነው የምመነዳችሁ ይላል አላህ Subhanahu Wa Ta'ala ጊዜ ማለት በሙስሊም ህይወት ውስጥ ትልቅ ቦታ የሚሰጠው ነገር ነው አመትም ይሁን ወራት ሳምንታት ቀናት ሰዓታት ሰከንዶች ሳይቀሩ ማለት ነው ለምን ወቅት ጊዜ ብሎ ማለት እስትንፋሳችን ነው ይላሉ ሰለፎች ሩህ አንዴ እስትንፋስ አንዴ ወጣ እንደሆነ አይመለስም ጊዜም አንዴ ያለፈ እንደሆነ ተመልሶ አይመጣም ለዚህ ነው ረሱል አለይሂ ሰላቱ ወሰላም ቂያማ ቀን እግሮች ከቆሙበት አይንቀሳቀሱም አሉ ከአራት ነገሮች ተጠይቆ ተገቢ ምላሽ እስኪገኝ ድረስ አንዱ ከእድሜያችን እንጠይቃለን በጁምላ ስንት አመት ኖርክ ዱንያ ላይ 20 30 40 50 70 80 100 ሌላ ኡማ ደግሞ በሺዎች ነው የሚጠየቁት እኛ እኮ አላህ Subhanahu Wa Ta'ala ዑለሞች ምን ይላሉ ረህመተን ለና ነው እድሜያችንን አላህ ያሳጠረው ይላሉ የበፊቶቹ ከሺህ ዓመታት በላይ ይኖራሉ ነብዩ ኑህ 1050 ዓመት ኖረ ይላሉ አንዳንድ አፋዎች 1050 ዓመት حتى دعوا እንኳን ሲያደርግ قبل الطوفان ህዝቦች በማዕበል ከመጥለቀለቃቸው በፊት 950 ዓመት ነው فلبث فيهم 1000 سنة إلا 50 عاما 950 ዓመት ላይ فأخذهم الطوفان وهم ظالمون ነው ከዛ በኋላ ከኖረው ጋር ሲደምሩት 1000 ዓመት በላይ ነው ኖሮ ይላሉ እኛ ኡማ እድሜያችን አቨሬጅ ማዕከላዊ እድሜያችን 60 እስከ 70 ነው ይሄንን አላህ ለኛ እዝነት ነው ብሎ ያደረገው ይላሉ ለምን ሲባል ብዙ አመት ብንኖር ወንጀላችን ጥያቄያችን በዛው ይበዛብን ነበር በአንጻሩ ደግሞ ሌሎች ይጠይቃሉ አልተበደልንም ወይ ራሳችን ኸይር ስራ አብዝተን እንዳንሰራ 300 400 500 አመት በኖርንስ የተሻለ አንሰራም ወይ ብሎ ደግሞ ይጠይቁአሉ አላህ Subhanahu Wa Ta'ala ለዛ ምላሽ ሰጥቷል እነዚህ ለየት ያሉ ጊዜያትን በማምጣት ሻዕባን ወደ ረመዳን ሚያኮበኩን ሚያሸጋግረን ለረመዳን የሚያዘጋጀን ወር ትልቅ ወር ነው ترفع فيه الأعمال ስራዎች ወደ አላህ ቢወጡበት ለዚህ ነው ረሱል አለይሂ ሰላቱ ወሰላም ጾምን በሻዕባን ማበዛው ብሎ እንደተናገሩት በባለፈው በዛሬው ሳምንቱ ጁምዓ ላይ ስላነሳን ነው ሌላስ ረመዳን ሲመጣ አላህ ወፍቆት አንድ ሰው ለይለቱል ቀድርን አላህ ቢወፍቀው ከኑህ ህዝቦች እድሜ በላይ በብዙ ሺህ ዓመታት እጥፍ በላይ የማግኘት እድልን አላህ ሰጠው እንዴት ለይለቱል ቀድር خير من 1000 شهر አንዷ ሲዝን አንዷ ወቅት በአንዷ ረመዳን ውስጥ የምትገኝ ለይለቱል ቀድር 84 ዓመት ዋጋ አላት ሁለቴ ቢያገኝስ አንድ ሰው እንደው አላህ ወፍቆት በእድሜ ውስጥ ሁለት ቢያገኝ 168 ያገኛል 3 4 5 አላህ ቢወፍቀውስ ወደ ሺህ ዓመታት አልገባ አስቡት يوم عرفان يصوم سوى الرسول عليه الصلاة والسلام عندك كان يوم عرفان ይሄ ለሐጃጅ አይደለም ሐጅ ያለደ ሰው يوم عرفان ቢጾም ምንድነው የሚያገኘው تكفر عنه السنة الماضية والسنة الباقية በአንድ ቀን የሁለት ዓመት ዋጋ ያገኛል
አንድ ያለፈን አንድ ወደፊት የሚመጣ የውም አረፋን በእድሜ ውስጥ አንድ ሰው 50 ጊዜ ቢጾም ወይ 40 ጊዜ ቢጾም 80 ዓመት አገኘ ማለት ነው። አያችሁ ሂሳቡን አላህ Subhanahu Wa Ta'ala ሰይአቱ ሐሰናቶቻችንን በማባዛት በጊዜ ውስጥ ነው የኛን ከነሱ ጋር እንወዳደር እንድናልፋቸውም ጭምር አላህ Subhanahu Wa Ta'ala የሰጠን ማለት ነው።